አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። አላህ ሰላምና እዝነት በእናንተ ላይ ይሁን ብያለሁ። ውዶቼ እንዴት ከረማችሁ? ደህና ከረማችኋል? አላህ ሱብሃነሁ ወተዓላ ኸይር ነገር ይሻላል። ሀገራችንን ሰላም ያደርግልን። ሀገራችን ሰላም ሲሆን ነው እኛ የናፈቀን ሀገር ሰላም እንደሆነልን ነው። ስደትም ያለን ነው፣ ስደትም የሌለን ነው። ሁላችንም የሀገራችንን ሰላም እንፈልጋለን። ምክንያቱም ውዶችዬ ሀገራችን ሰላም ስላልሆነች፣ ሀገራችን ችግር ላይ ስለሆነች፣ ሀገራችን ላይ ስለተጨነቀ ስለተጠበበች የ12 ዓመቱ የ10 ዓመቶቹ ፓስፖርት እያወጡ ወደ ስደት ዓለም እየመጡ ነው። ብዙዎቻቸው እህቶቻችን ተደግ ልቅ መጥፎ እያጋጠማቸው ነው። ድንገራቸው ወዶችዬ በተቻላቸው አቅም ሀቂቃ ማለት ነው ቤተሰቦቻችንን አላህ ይጠብቅልን። እንግዲህ ተመልከቱ፣ ቢያንስ እንኳን ተነፍርዶስ 2 ዓመት 3 ዓመት የሚበልጡ ልጆች ናቸው እየመጡ ያሉት በባህር የሚሆን በፓስፖርት ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀን ሀቂቃ ማለት ነው ወዶችዬ። ወላሂ እውነቴ ነው። እንደው እሱ ይጠብቃችሁ ይጠብቃል። ምክንያቱም እነዚህ ልጆች ገና ህፃን ናቸው። ገና እንግዲህ አስቡት እዚህ መጥቶ እንኳን የሚዲያምን ስራ ሊቋቋሙ ይቅርና እንኳን የሚዲያምን ወሬ ሊቋቋሙ ይቅርና እንኳን ይህንን ስራ ተዛ ተዚህ ሊሰሩ ይቅርና ማለት ነው ወዶች ይብሉ። እንዴት አድርገው ነው ማቋቋም ይችሉት? ከባድ እኮ ከከባድም ከባድ ነው። ወላሂ ከባድ ነው እላችኋለሁ ወላሂ። እና አላህ ሱብሃነሁ ወተዓላ እኔ አጅብ እያልኩኝ ነው አሁን ላይ ማለት ነው። ብዙዎቻቸው በሜዲያ ላይ እንደምታዩት ብዙዎቻቸው ካለ እድሜያቸው መጥተው ታየብ እና ውዶች አሁን ላይ ታውቃላችሁ እንግዲህ ትምህርት ሊዘጋ ነው። እንግዲህ የግማሾቹ ነገ ሀላስ እንትን ይላሉ ማለት ነው። እና ያው አብዛኛውን ያው በየእናቶቻቸው ቤት ነው የሚቀመጡት። እኔ ዘንድ እንግዲህ እርግጥ ጠፍቶ አያውቅም። ሴትዬ ተሳፈረች፣ ወንድሟን ይዛ መጣች። ከመጣች ሳምንቷ ይሄው ሰውየው አብሮን ያለ ማለት ነው። እና ያው ታውቃላችሁ አሁን መድረሳም ይዘጋ ነው። ግማሾቹ እሁድ ጨርሱና ሐሙስ ይዘጋሉ ብለዋል። ግማሾቹ ደግሞ አሁን እሁድ ፈተናቸውን ጨርሰው ይዘጋሉ እየተባለ ነው። አንዷስ ለ2 ወር ነገ ትመጣልኛለች። ያው እንግዲህ ምን ልላችሁ ፈልጌ ነው፣ ድካማችሁን አላህ ያቀልላችሁ ለማለት ያክል ነው። ወደ ገደለው ስገባ አላህ ሱብሃነሁ ወተዓላ ኸይር ነገር ይሻለን ሀቂቃ ማለት ነው። ምክንያቱም ብዙ ልጆች እዚህ ሀገር ላይ የመጡ ብዙ ህፃናቶች እየመጡ ሜዳ ላይ እየወደቁ ብዙ አሚሯቸው እየተጨናነቀ ብዙ ነገር የሚሆን በየሜዲያው እያየን ነው እየተመለከትን ነው ሀቂቃ ማለት ነው ወዶች። እንኳን እነዚህ የ10 ዓመት ህፃናት ይቅርና እኛ የ30 ምናምኖች ትልልቅ ሰዎች እንኳን ስራው እየደከመን ነው ወላሂ እላቸዋለሁ። እያደከመን አንዴ እግራችንን ያመናል፣ አንዴ ጎናችንን ያመናል። ብዙ መከራችንን አይተን የምንሰራው ግን ያንን የሚረዳችሁ የለም ከአላህ ሱብሃነሁ ወተዓላ በቀር። እሱ ብቻ ነው የሚረዳን ወላሂ እላቸዋለሁ። እኔ አንዳንዴ ከሰው ልጅ ይልቅ አላህ ነው። የሰው ልጅ ምንም ትርጉም የለውም። ችግርህን እያወቀ በችግር ላይ እንደውም ሌላ ችግር ነው የሚጨምርብህ በነገራችን ላይ ማለት ነው ወዶችዬ። ምን ልላችሁ ፈልጌ ነው ይሄን ሁሉ አማወራችሁ። እነዚህ ህፃናቶች እየመጡ እዚህ መከራቸውን እያዩ ስቃያቸውን እያዩ የበሉ በ15 ቀን በወር በ2 ወር ይመለሳሉ ማለት ነው። ይሄ ሁላ የሚሆነው የሀገራችን ሰላም አለመሆን፣ የሀገራችን ህግ አለመኖር፣ የሀገራችን ብጥስጥሷ መውጣቷ ቁርጥርጧ ስለወጣች ነው ይሄ ሁላ የሚከሰተው ማለት ነው ሀቂቃ ወዶችዬ ማለት ነው። ለምን መሰላችሁ የሁላ ውርጅብኝ የሚወርደው ሀገራችን ሰላም ብትሆንና ጥሩ መሪ ቢኖራት በጥሩ ሁኔታ ብትመራ አንተ ከዚህ ዘር ነህ አንተ ከዚህ ዘር ነህ ባንባባል ኑሮ የት በደረስን ነበር ሀቂቃ ማለት ነው። ወሬ የት በደረስን የት እየለሌ ነበር የት እየለሌ ይባላል አባባሉ ነበረ ማለት ነው። ግን ማፊ ፋይዳ ቢስ በቃ ፋይዳ ምንም ነገር ፋይዳ የሌለን ሰዎች ነን ሁላችንም ማለት ነው። ምክንያቱም ኢትዮጵያ ላይ በጣም አስቸጋሪ ሁኔታ ላይ ነች። ዛሬ ደህና ሆነ ትሉ የሆነ ነገር ይከሰታል፣ ነገ ደህና ሆነ ስትሉ የሆነ ነገር ይሆናል። ብቻ አልሐምዱሊላህ ለኩልሃል ሁሉም ነገር ለኸይሩ ነው። አላህ ሱብሃነሁ ወተዓላ ኸይርን ነገር ይሻልን።
በቻልነቱ ምሕረት የሚለግሰው ሀቂቃ ማለት ነው። እና ችግርም አሁን ላይ የምንሰማቸው ነገሮች ትንሽ ወጣ ያሉ ናቸው። ጊዜያችን ወቅቱ ተበላሽተዋል። እንኳን ሴት ልጅ በፊት ጊዜ ሴት ልጅ ታታገባ ጉበን ሳትወጣ ወደ ሌላ ሀገር አከድ የሚባል ነበር ማለት ነው። ሱብሃንአላህ ደህናው ዘበን ስለሆነ ደህናው ወቅት ስለሆነ ሴት ልጅ ከማንኛቸውም ከባዳ ጋር አብራ ትኖራለች። ከአክስት ልጅ ጋር ከአጎት ልጅ ጋር ተራቅጣ አብራ ታድጋለች ነበር። አሁን ግን እንኳን ከአክስት ልጅ ጋር ይቅርና ከእናትሽ ልጅ ጋር እንኳን አብረሽ ተኝ ይቅርና በእግርሽ የምትራገጭ ዘመን ላይ አይደለንም ያለ ነው። አስፈሪ ሁኔታ ላይ ነው ያለ ነው። ሁሉ ነገር ተቀያይሯል። ሐዋላችን ተቀያይሯል። መናአደሞች ተቀይረን ሸይጣን የኛ ስራ እርግፍ አድርጎ የራሱን ስራ ለኛ ሰጥቶ እሱ ደግሞ የሰውን አሚሮ ተወስደው አይቀርም ማለት ነው። ምክንያቱም ለቋል ስራውን ተለቀቀ ቆይ ለሰው ልጅ አስረክቦ ይሄው የሰው ልጅ መከራውን እየበላ ነው በሰይጣን ተወራን ማለት ነው። ይሄ ሁላ የሚሆነው ምንድነው? አላህ ሱብሓነሁ ወተዓላ ያመጣብንን በላ ያመጣብንን መጥፎ ነገር እሱ እንዲያነሳልን ወደ እሱ መመለስ ብቻ ነው ከኛ የሚጠበቀው። ሀቂቃ ወዶች አላህ ተመላሾችን ይወዳል። አዛኝ ሩህሩህ አምላክ ነው ያለን። በነገራችን ላይ ጠብቁ ይብኩር አድርጌ ልምጣ። ሻይ በረደብኝ። ሻይ ነው እስካፌ በረደብኝ ማለት ነው። ሴትዮቱን ታሽ ኩርታ አረግ ምን ስል እናቴ ኮኔን ያመኛል። እናትዬ አንዴ በቀኝ አንዴ በግራ ሀያርብ ያለ ይጓደራህስ እና ምን ላችሁ ፈልጌ መሰላችሁ ወዶችዬ አላህ ሱብሃነሁ ወተዓላ ኸይር ነገር ይሻልን። ይሄ ሁላ የሚካካደው እና በሰው ልጆች በሰራነው ስራ ነው የሚመስለኝ ማለት ነው። ያለ ምክንያት የመጥፎ ነገር ለኛ አልተሰጠንም። አላህ ደግሞ ተመላሾችን ይወዳል። አዛኝ ሩህሩህ አምላክ ነው ያለን ልጆችዬ። አላህ ሱብሃነሁ ወተዓላ ተመላሾች አድርገን ይዘንልን። እሱ ካላዘነልን ማንም ሊያዝንልን አይችልም። እሱ ካዘነልን ግን የሰው ልጅ የሚያዝንልን ልጆችዬ። ወነቴ ነው ተረፍ ያላት ነፍስ በአላህ ሱብሃነሁ ወተዓላ እዝነት ራህራሄ ትተርፋለች። ስለዚህ ውዶችዬ አሁንም ቢሆን ወቅት አለን፣ ጊዜ አለን የምንመለስበት ወደ አላህ ሱብሃነሁ ወተዓላ ሀቂቃ ማለት ነው። እኔ አንተ አንቺ ሁላችንም የሚመለከተን እና ይሄንን ይመስላላችኋለሁ። አላህ ሱብሃነሁ ወተዓላ በያለንበት አላህ ይጠብቀን፣ ሀገራችንን ሰላም ያድርግልን፣ ሰላማን ይመልስልን። እኛንም ደግሞ አላህ ሱብሃነሁ ወተዓላ ልቦና ሰጥቶን ወደ አላህ ሱብሃነሁ ወተዓላ ተመልሰን ዱዓችንን ተቀብለን ሀገራችንን ሰላም የምናደርግበት ጤንነታችን የምናገኝበት ጤና ይጎልናል። ሀገራችንም እኛም ጤና ይጎልናልና አላህ ሱብሃነሁ ወተዓላ ጤና ይስጠን፣ ሰላም ይስጠን፣ ፍቅር ይስጠን እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።